ሁለቱንም ከአንድ ቦታ ለማየት ይመቻል። ይሄ አቢጃታ ይሄው ሻላ ይሄው ይሄ ሻላ ሐይቅ ነው። ጋይዱ እንደሚለኝ እንግዲህ ይሄ ጋይዳችን ነው አለምሰገድ ንጉሴ ይባላል። ረጅም ዓመት በአዋዜ ቱር በጣም የሰራ ነው። እንደሱ እንደገለጸልኝ ከሆነ ይሄ ሻላ ሐይቅ በኢትዮጵያ ካሉ ሐይቆች በሙሉ በጥልቀቱ ትልቁ ዘዲፐስት የሚባለው ነው። 275 ሜትር ጥልቀት ያለው ነው። እንግዲህ 8 ደሴቶች ይታያሉ። በውስጡ 8 ደሴቶች አሉ ነው የሚለው። እነዚህ ፊት ለፊት ያሉት ፍላሚንጎዎች ናቸው አይደል? አዎ ፍላሚንጎ ናቸው። እስኪ ስለ ባህሪያቸው ምን አልባት? ባህሪያቸው በየጊዜው በየቦታ ይቀያየራሉ። ለምሳሌ እነዚህ ግሩፖች ከዚህ ሌላ ቦታ ይሄዳሉ። እዚህ ያሉት አሁን ይሄ ትንሽ ናቸው ግሩፑ ማለት ነው። ወቅቱ አለ ወቅቱ ጊዜ ይቀያየራሉ ማለት ነው። ወደ አብጃታ የሚሄዱት ማግራቶሪ ናቸው ይሄዳሉ። ግማሹ ወደዚህ ይመጣሉ። ወደዛ ወደ ጭቱ የሚባለው ከዚህ በስተጀርባ ነው አለ። በስተጀርባ አንድ ሀራ አለ ጭቱ የሚባል እዛ ማለት ነው። እነዚህን ይመስላሉ ማለት ነው። ይሄ የኢትዮጵያ ሀብት ነው ማለት ነው። በጣም ደስ ይላል። እናንተም መታችሁ እነዚህ ማታችሁ በጣም ደስ ብሎናል። እናመሰግናለን። ያለን ሀብታችን ይሄ ነው ማለት ነው። እናመሰግናለን። ሎካል ጋይድ ነው ማልበል ሹማ ሶቱማ ጉርሜሳ ይባላል። በጣም የዚሁ የሎካል ጋይድ ነው። ሬንጀር ሰጎን አቢጃታ ሻላ ከሆኑ ሰጎን ብርቅዬ የአቢጃታ ሻላ ብርቅዬ ሰጎን ሴቷ ነች እቺ። ወንዱ ጥቁር ነው። ወንዱ ነው ይሄ። ምን ያክላል? ሄደ በጣም የወፎች ከተማ ግራር እኔ እንግዲህ የወፎች ከተማ ነው የምለው እና ወፎች ቤታቸውን የሚሰሩት በአብዛኛው ግራር ላይ፣ ምክንያቱም ግራር እሾህ ስላለው እንቁላሎቻቸውን ወይም ጫጩቶቻቸውን የሚያጠቁ እንደ እባብና መሰል የሆኑ ስጋ በል የሆኑ አሞራዎች መተው እንዳይበሉባቸው በእሾህ የታጠረ ስለሆነ ስለሚወጋጋቸው አይመጡም እና